እህቴ በአጸደ ገነት ነፍስሽን ያኑርሽ። ትናፍቂኛለሽ። አንቺ ገኒ ተነሺ፣ ክላስ ረፍዶብናል። ተነሻ ገኒ። ምን ነው እናቴ ልጅ ምን ጭራሽ ይሄን ነገር ዱለት አደረከው እኮ። በላ እንውጣ፣ ቁርሳችን እንብላና አንተም ወደ መጠጥና ወደ ውዶች እኔም ወደ ግቢ ልግባ። ምንድነው ማለት? ምንድነው? ቆይ እነግርሃለሁ እኮ በሰላም ነው አናግረኝ እንጂ። እስኪ ተይኝ በቃ እሺ ተይኝ። የራሱ ጉዳይ ተይኝ በቃ እሺ ተይኝ። እሺ ተረጋጋ፣ አስረዳሃለሁ። የራሱ ጉዳይ አያገባኝም በቃ ተይኝ እሺ። እንዴ አስረዳኝ። ግርምዬ የኔ ወንድም ይቅርታ የኔ ወንድም ይቅርታ ወንድሜ ግርምሽ ይቅርታ ቀስ በልሽ ይህ ቀለበት የኔ ስህተት ነው። አንተ እንደኔ አይነት ስህተት የትም በህይወት እንዳትል ለበኒ አድርግላት። ሌላ ሰው ሳያደርግላት በፊት ደግሞ ያፈቀሩትን ሰው ማጣት ሁሉም ነገር ያሳጣል።
ሄሎ 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 ወይ ላ እንዴት ነህ? አለን ትንሽ ማምሸት ትችላለህ? በቃ እሺ ልክ ስደውልልህ ትመጣለህ። ምን ያጨናነቀሽ ገለቲ? ዛሬ ደግሞ በጣም አምሮብሻል። አንተ ጋር ስለሆንኩ ነው። ልክ ነሽ። እኔማ ብቻዬን ላይንም አልሞላ እዛ ለማለት ፈልጌ እንደሆነና ገብቶኝ። አይ ፈቅ አንቺ እኮ በነጹ ልብሽ ስላየሽኝ ነው ጌጥሽ ያደረግሽ። ቆይ ምን ያንሳል? አንቺ እስካለሽኝ ድረስማ ከሙላትም በላይ ነው። አንቺ ከኔ ራቅሽ ጊዜ ነው ከመጉደል የሚጎል። ችን አመት ብቻ እኮ ነው። ትምህርት እንደጨረስን ተመርቀን ከዛ ስራ ይዘን እንጋባለን። ተመርቄ ስራ ይዤ በከበረ ቀለበት እስካከብርሽ ድረስ ይቺ ቀለበት ለዛሬ ህልማችን ለነገ እውነታችን ማኝ እንድትሆነ ጣትሽ ላይ እንዳደረግልሽ ፍቅች። መጣሽ? ቀለበት አደረገልኝ። ኦ ማይ ጋድ አላምንም። እስቲ ኦ ማይ ጋድ አንቺ ያምራል በጣም። ከየት አገኘው? ያምራል አይደለ? የግርምሽ ወንድም ሹፌር እንደነበር ነግሬሻለሁ። እሱ ነው በቃ ያኔ ከክፍለ ሀገር ይዞት የመጣ። በጣም ነው የሚያምረው። እንኳን ደስ አለሽ፣ እንኳን ደስ አለሽ ጓደኛዬ። ነይ ቁጭ በይ። እሺ እባክሽ። እንኳን ደስ አለሽ ጓደኛዬ፣ በጣም ደስ ብሎኛል። በእናትሽ ትምህርታችን አልቆ እስክንጋባ እንዴት እንደቻኮልኩኝ። አዎ በቅርቡ ደግሞ ለዚህ ደስታ ግብዣ ይኖራቸዋል።
አንቺ ደግሞ ገና እኮ የሚዜነት ምናምን ጣጣ አለብሽ። አይ ቢሆንም የዛኔማ ቆንጆ መልስ ድግስ አድርጌ ነው የምጠራችሁ። ይልቁንስ ለሰሞኑ ግብዣ ተዘጋጁ። ማንኛውም እኔ ይህንን ደስታ እያጣጠምኩ ይገኛል። እህቴ ወይማ ይህንን ቀለበት አንቺ እንድታደርግ እፈልጋለሁ። እንዴ ማህደር እማዬ የሰጠችሽ እኮ ላንቺ ነው። የመጨረሻ ልጅ ስለሆንሽ እኮ ነው ላንቺ የሚገባሽ። አውቃለሁ ለመጨረሻ ልጅ እንደሚሰጥ አውቃለሁ። ነገር ግን አንቺ ከዚህ በኋላ እናቴ እንድትሆኝ እፈልጋለሁ። ፕሊዝ ተቀበይኝ፣ እሺ በይኝ። ይሄ እኮ ለኔ አይገባም ማህደር፣ እሺ በይኝ። አይሆንም፣ አንቺ እናቴ እንድትሆኝ እፈልጋለሁ። ከዚህ በኋላ አንቺ ነሽ እናቴ። እባክሽ እሺ በይኝ። እሺ ማህደር፣ እሺ አልሽ? እሺ እህቴ። አመሰግናለሁ። አይ በጣም አመምሽ እንዴ? እሺ በቃ ወይ ካልተሻለሽ ደውዪልኝ እመጣለሁ። እሺ ወይ ሰላም ነው። ማህደር ነኝ የገነት ጓደኛ። ማህደር ይቅርታ በእናትሽ ቁጥር ሴፍ ስላልወጣልኝ ነው። ሰላም ነው አለሁልህ። ላገኝ ፈልጌ ነበር። ምን ችግር አለው ታዲያ? እንገናኛለን። አስቸኳይ ነው። አሁን የት ነህ? እቤት ነኝ። ስወጣ ልደውልልሽ? ቤት ከሆንክማ መምጣት ትችላለህ። እንግዳ ከሌለብህ እናት ለፊ ከሆነማ መምጣት ትችላለሽ። ኧረ የምን መልባት መጣሁ በቃ። እሺ እሺ
እንዴት ነህ? ሰላም ነው? አለሁ። ሰላም ነው? ሰላም ነው? ምን የፈለግሽ? አዎ። ምን ነው? ምን የሆነ ነገር አስቤ ላናግርህ ነበር የመጣሁት እና ግርምሽን ሰርፕራይዝ አናደርጋቸው ማለት ምን አስመልክቶ? አልሰማሁም ለማለት ነው። ያው ቀለበቱና አየኝ ነገር እና ምን ላድርግ? ለቆንጆ ቀለበት ቆንጆ ሰርፕራይዝ። በነገራችን ላይ ምርጫውን ወድጀዋለሁ። ቀለበቱን አንተ እንደገዛው ሰምቻለሁ። አይ የደሷ ምህረት ማለት የደሷ ኪዳነ ምህረት የገዛችልኝ ስልሽ የገዛሁት። ለማንኛውም ምርጫን ወድጀዋለሁ ማለት ልክ ነኝ? እንደዛ ነገር። ኦኬ። ለማንኛውም አስብበትና ደውልልኝ። ታዲያ እኛ የምንደሰትበትን ነገር አስብ እሺ? እኔ የምልሽ ወይዬ ትናንት ቀለበት አድርጎልሽ ዛሬ መለፋፈቅ አቆማችሁ? በቃ እባክሽ ቅድም ተገናኝተን ነበር ክላስ እና ነገ ቅዳሜ አይደለም? እሺ ቤት አብረን ልንሰቀጣጥረናል። ፍቅርና ምን በትኩሱ አይደለም የሚባል እውነት ወይስ አንዴ ስልክ እየጠራ ነው? ሄላ ሄላ ወይ እንዴት ነህ? ደህና ነኝ። እንዴት አመሸሽ? አለሁ አለ። በብቸኝነት ወጋሁት። ብቸኝነት ብቸኝነት የሚወጋው እኮ በአጋር ነው። ወጋው እንጂ እየጠፋው መውጋው መች ቸገረኝ። አይዞህ ጸባይ ታይቶ የሚወጋ ቀብላል። እዚህም ታውቂኛለሽ፣ ጸባይማ አያሳስብም። እንደዛ ከሆነ እደውልልሃለሁ። መርሀባ በቃ እጠብቃለሁ። እሺ በቃ ደህና ዋል። ከማይልኛች እሺ ገኒ ወይዬ አያሽ እንደ ገኒ እባክሽ ደግሞ ተኛ። ተኝ በቃ እኔ ትንሽ ቆይቼ እመጣለሁ። ተኛለሁ።
ቶሎ በል። እሺ ምን ትደርሻለሽ? ደግሞ በነገራችን ላይ ሳልነግርህ በጣም ደስ የምትል ልጅ ነህ። አንደኞች ደግሞ ሽልማት ይገባቸዋል። እችን ደርሼ እስክመጣ ድረስ ፈታ በሉባት። ለውጥ ያመመሽ እንዴ? ራሴን አቃተኝ እባክሽ። ብትደውይልኝ እኮ ግርምሽን አልመጣም ብዬው ቀር ነበረ። ችግር የለውም። የኔ ራሱ ታጣቂ የለ አሁን ይተውኛል። ሂጂ። ኧረ ችግር የለውም መቅረት ትችላለሁ እኮ እኔ። ችግር የለውም ሂጂ። ይልቅ ፓናዶል ገዝተሽልኝ ነይ። እንኪ ሰው ሁሉ ገዝተሽልኝ ነይ። ሄሎ። አይ እንዴት ዋልሽ? እግዚአብሔር ይመስገን። ይመስገን ነው። እኔ የምልሽ ገኒ ስልኳ አልሰራ ብሎኝ ነው። ቤት ነች እንዴ? ኧረ ግርምሽ ቆየች እኮ ከወጣች። አልመጣችም እንዴ እስካሁን? ኧረ አልመጣችም። እንግዲህ እኔ እንጃ፣ ግን በጣም ቆየች ከወጣች። በቃ ምናልባት እዚህ ተገናኝተን ወደ ቤት እንሄዳለን ያልኳትም ረስታው ቤት ሄዳ ይሆናላ። ምናልባት እንደዛ ሊሆን ይችላል። በቃ እሺ ማይ። እሺ ደህና ሁን ግርምሽ። የት ነህ? የት ነህ? አሁንም ቶሎ አሁንም
ኧረ ግርምሽ ቆየች እኮ ከወጣች አልመጣችም እንዴ እስካሁን? እንግዲህ እኔ እንጃ ግን በጣም ቆየች ከወጣች። ምንድነው? ፖሊስ በመኪና ጭኖ ወሰደ። ኤልያስን ገደለው። ግርምሽ ኤልያስን ገደለው። ወይኔ አይዞሽ በቃ አይዞሽ ወይኔ ግርምሽ አይዞሽ ወይኔ አይዞሽ በቃ አይዞሽ በቃ ተረጋጊ። አይዞሽ በቃ አሰሩት እኮ ግርምሽን። በቃ አይዞሽ አይዞሽ በቃ ተረጋጊ። በቃ እሺ እሺ ተረጋጊ። በቃ እንሄዳለን። ቆይ ተረጋጊ። ማደርገው ሲያውን ንገሪኝ ማይ፣ ምንድን ነው የማደርገው? ተረጋጊ። እንሄዳለን። በቃ እሺ በቃ እንሄዳለን። በቃ አሰሩት እኮ ወሰዱት እኮ። ኤልያስን ገደለው። እሺ ተረጋጊ። ማይ ምን ላድርግ? እንሄዳለን። በቃ ተረጋጊ። ገንዬ እባክሽ እባክሽ ገኒ እባክሽ። አንቺ እኮ እንዲህ መሆን እኮ ለሱ ምንም አይጠቅመውም። አልገባሽም ማይ? እኔ እኮ በመታሰሩ አይደለም፣ ግን ግርምሽ ያለ እኔ መኖር አይችልም፣ ይሞትብኛል። አውቃለሁ እኮ አንቺም ጠንካራ ሆነሽ ማጠንከር ነው ያለብሽ። እባክሽ ገንዬ እባክሽን እባክሽን ገኒ እባክሽን ገኒ። እሺ በቃ ዝም በይ። እባክሽ እኔ ግርምሽ
ገኒ የኔ እህት ለፈጣሪ ብለሽ ይቅር በይኝ። ታስታውሻለሽ? ቀለበት አድርገሽ የመጣሽበት ምሽት እኔ መቼም የማልረሳውም። ምክንያቱም ውስጤን እየበላኝ የነበረው የሀዘኔ መልስ ቀለበቱ ይዞት ስለነበር። ያ ኤልያስ ለግርማ ሰጥቶት ግርማ ላንቺ ያደረገልሽ ቀለበት ከቤተሰብ ቤተሰብ ተላልፎ እኔ ጋር ደርሶ እኔ ለአንድ እህቴ ሰጥቻት የነበረ ቀለበት ነው። ቀለበቱን ጣትሽ ላይ ሳይ የእህቴ ምህረት መና ሆኖ ቀርቶ የነበረው ደም ፊቴ ድቅን ብሎ ለበቀል አነሳሳኝ። የአንድ እህቴን ነፍስ አጥፍቶ የነበረው ኤልያስ ነበረ። በቃ ያንን ቀለበት ወስጄ ቤታቸው መኝታ ላይ ያረኩት። ግርማ ወንድሙን በአንቺ ጠርጥሮ ገደለ። ኤልያስ ሞት ቢያንሰው ቢሆንም በገዛ ወንድሙ በአንቺ ፍቅር እንዲሞት ማስደረጊ አንቺን በቅሙ እንደሚገልሽ አላስተዋልኩም ነበር። ግን ሁሉም ያደረግኩት የእህቴን ደም ልመልስ ብዬ ነበር። ግን ምን ያደርጋል የእናቴ ልጅ እህቴን ደም እመልሳለሁ ብዬ የመንፈስ እህቴን የሆንሽውን ክፉኛ ሰብሬሽ የውስጤ ጥሩ ይቅርታ አድርጊልኝ እህቴ እወቅሽ።